ሌላው የእግዚአብሔር ማንነት እግዚአብሔር ጻድቅና መሐሪ ነው። እግዚአብሔር ጻድቅና መሐሪ ነው። እግዚአብሔር ጻድቅ ነው ስንል ምን እያልን ነው? እግዚአብሔር ጻድቅ ነው ስንል እግዚአብሔር በሚሰራው በየትኛውም ነገር ትክክለኛ ነው ማለት ነው። በምድር ላይ በአጽናፈ ዓለሙ ላይ በፍጥረት ሁሉ ላይ በመላእክት ላይ በሰዎች ላይ በሚያደርገው በየትኛውም ድርጊት በሚያስበው በሚናገረው በየትኛውም ንግግር እግዚአብሔር ትክክለኛ ነው እያለን ነው። እግዚአብሔር ጻድቅ ነው ባይዘው ትክክለኛ ነው ብንልም ባንልም እግዚአብሔር ትክክለኛ ነው። ነገር ግን ይህንን ማንነቱን ሰው ተረድቶ ከእግዚአብሔር ሐሳብ ጋር ሊስማማ ይገባል ብዬ አስባለሁ። እግዚአብሔር በሚያደርገው በየትኛውም ነገር በሚናገረው በየትኛውም ነገር በሚያስበውና በሚፈጽመው በየትኛውም ነገር እግዚአብሔር ትክክለኛ ነው። አንዳንዴ በሰዎች አስተሳሰብና አመለካከት አንዳንድ ነገሮች ትክክል የሄዱ አይመስላቸውም። እግዚአብሔር ግን ጻድቅ ነው። እግዚአብሔር ጻድቅ ነው ስንል እግዚአብሔር ትክክል ነው እያለን ነው። ሌላው ምንድነው? እግዚአብሔር መሐሪ ነው፣ ምሕረቱ የበዛ። እግዚአብሔር ለቁጣ የዘገየ ብሎ መጽሐፍ ቅዱስ ይናገረዋል። ስለዚህ እግዚአብሔር መሐሪ ነው ስንል የሰው ልጆችን ውድቀት፣ የሰው ልጆችን አለመቻል፣ የሰው ልጆችን ድካምና ኃጢአት ይረዳል። ለዛም መሐሪ ማንነቱ ደግሞ ይገለጣል ማለት ነው። ስለዚህ እግዚአብሔር መሐሪ ነው ስንል ምሕረቱ የበዛ ወይም ምሕረትን የሚያደርግ አምላክ ነው። ምሕረትን ለሰው ልጆች ደግሞ ያበዛ አምላክ ነው። በተለይ እግዚአብሔር ለሰው ልጆች ያለው ምሕረት እኔን እጅግ ያስደንቀኛል። እግዚአብሔር እጅግ መሐሪ እንደሆነ በተለይ ለሰው ልጆች ማለት ነው በእግዚአብሔር ቃል ወይም ደግሞ በፍጥረት ዓለም በሚሄድበት ስርዓት ያንን መመልከት እንችላለን። እግዚአብሔር ጻድቅ ነው፣ እግዚአብሔር ደግሞ መሐሪ ነው።